አንድ ሰው ሶሻል ሚዲያ ማናጀር ነው ወይም ደግሞ ሶሻል ሚዲያ ተቆጣጠረ የምንለው ምን ሲሆን ነው? ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንግዲህ ይሄ አሁን ላይ በተለይ በተለያዩ የፍሪላንሲንግ ስራዎች ሊሆን ይችላል፣ በተለያዩ ታማኝ የሆኑ ድርጅቶች ጋር በምንሰራበት ጊዜ ሶሻል ሚዲያ ማናጀር ወይም ደግሞ ማኔጅመንት የሚል የራሱን የቻለ እንደ ጆብ በተለያዩ ማስታወቂያዎች ላይ እናያለን። ሶሻል ሚዲያ ማኔጅ በምናደርግበት ጊዜ ልንከተል የሚገቡ በጣም ወሳኝ የሆኑ ሀሳቦች ምን ምን ናቸው? የመጀመሪያው ሴኪዩሪቲ ነው። ሴኪዩሪቲ የመጀመሪያ ታርጌት የሆነበት ምክንያት ምንድነው? ብዙ ጊዜ ኦነሮች ወይም ደግሞ የካምፓኒ ባለቤቶች ትልቅ ክፍተቶች እናያለን። የሶሻል ሚዲያን የሴኪዩሪቲ ኢሹ ባለማወቅ ወይም ደግሞ ጥንቃቄ ባለማድረግ ለተለያዩ ሰራተኞች ዩዘር አውተንቲኬሽኑን ይሰጥና መጨረሻ ላይ ወይ ከድርጅቱ በሚወጣበት ወይም በሚለቅበት ሰዓት ያንን ሴኪዩሪቲ ኢንፎርሜሽን ሚስ ሊያደርግ ወይም ደግሞ የተዛቡ ኢንፎርሜሽን ሊለቅበት ይችላል። እንግዲህ ባለመግባባት በተለያዩ የጥቅማጥቅም ስራዎች አለመግባባት ይፈጠርና አካውንቱ ምን ይመስላል ዩዘር አውተንቲኬሽን ውስጥ ሴኪዩሪቲ የሚለውን ነገር በተለይ በትልልቅ ድርጅት ኦነሮች ሊሆኑ ይችላሉ፣ ትልቅ ስራ አስኪያጆች በደንብ አንደርስታንድ ባለማድረግ ብዙ የሆኑ ክፍተቶችን እናያለን። አካውንታችን ተዘጋ፣ አካውንታችን ያልሆነ ምስል ተለቀቀበት፣ ሀክ ተደረገ ምናምን የሚሉ ኢሹዎች ብዙ ጊዜ ይከሰታሉ። አንዳንዴ ከባለሙያዎች ሆን ተብሎ ሊደረግ ይችላል። ይህን ነገር ለማጥፋት ብዙ ጊዜ መስራት ያለባቸው ብለን የምናምነው ሴኪዩሪቲ ላይ በጣም ትረስትፉል ከሆነ ድርጅት ጋር ወይም ደግሞ ግለሰብ ጋር መስራት አለብን። ላይሰንስ አውጥተን የምንሰራው ስራዎችን እንደዚህ አይነት ችግሮችን፣ ክፍተቶችን፣ ጋፖችን ለመሙላት ነው። ምክንያቱም ድርጅት እስከሆነ ድረስ በድርጅት እንጠየቃለን። ኦነሮች ራሳቸው አካውንታቸውን ማኔጅ ከማድረግም ባሻገር ከህጋዊ ድርጅቶች ጋር ወይም ደግሞ ከህጋዊ ዲጂታል ማርኬቲንግ ድርጅቶች ጋር ቢሰሩ የተሻለ ነው ብዬ አምናለሁ። ሁለተኛው ምንድነው? ፕላትፎርም በምንጠቀምበት ጊዜ በሀገሩ ኮንቴክስት ወይም ደግሞ እንደ ሀገሩ ፍላጎት ቢሆን ሞር የተሻለ ነው ማለት ነው። ለምሳሌ ዊቻት ቻይና ላይ በጣም ፌመስ ነው። ቻይና ለሚሰሩ ስራዎች ወይም ንግዶች ዊቻት የተባለውን ሶሻል ሚዲያ ፕላትፎርም ብንጠቀም ኢንተራክሽናችን አሪፍ ይሆናል ማለት ነው። ሁለተኛ በኢትዮጵያ ደረጃ ደግሞ ቲክታክ እና ፌስቡክ በጣም ፌመስ ሆኖ ከታይ አብዛኛው ህዝብ የሚጠቀመው እሱ ስለሆነ ሞር ፕሮዳክታችንን በአድቨርታይዝመንት ሊሆን ይችላል፣ በቡስቲንግ እሱ ላይ ብንጠቀም ሞር አዋጭ ነው። የተለያዩ ሶሻል ሚዲያ ቪዲዮ ፕሮዳክሽን ሊሆን ይችላል፣ ግራፊክሶችን ስንጠቀም የትኛው ቪዲዮ ለየትኛው ግራፊክስ ለየትኛው ይሻላል፣ የትኛው ቪዲዮ ሰፖርት የሚለውን ፌስቡክም ሊሆን ይችላል፣ የቲክታክ የተለያዩ ፕላትፎርሞች ላይ በደንብ ትኩረት አድርገን እንደ ሀገሩ ኮንቴክስት እና እንደ ፕላትፎርሙ ሁኔታ አጠቃቀማችን ከአኒሜሽን ከግራፊክስ ከኢሜጅ ከቪዲዮ ጀምሮ መጠንቀቅ አለብን። ምክንያቱም አዲስ ሶሻል ሚዲያ እስከሚለመድ ድረስ ብዙ ጊዜ ስለሚፈልግ ማርኬታችን ብናስተዋውቀው ዋጋ ስለማይኖረው ሶሻል ሚዲያ ማኔጅመንታችን ይህንንም ያማከለ ወይም ደግሞ ለድርጅቶችም ሆነ ለግለሰብ ይህንን አድቫይሰብል በሆነ መልኩ ማስተላለፍ እንዳለብን ይሰማኛል። በተረፈ ለማንኛውም ሴኪዩሪቲ ኢሹ ምንም ችግር እንዳይፈጠር ኤኒ ሶሻል ሚዲያ ማኔጅመንት ማማከርም ሆነ አብረውን ለመስራት ከፈለጋችሁ በ0946960000 ላይ ሃሎ ወይም ቻት ቢያደርጉልን መልእክቱ ይደርሰናል። እናመሰግናለን።